ሰላም እንደናችሁ ወዲ የደላጌቱ ዩቲዩብ ቻናል ተከታታዮች እንግዲህ ዛሬ ትኩስ መረጃዎችን ይዤላችሁ መጥቻለሁ። ማስተር አብነት ስለ ራሺያን የሰይጣን አምልኮ መከልከል እንዲሁም ደግሞ በሞሮኮ የ27 ዓመት ሴኔጋላዊ መገደል መረጃዎችን ይዤላችሁ አብራችሁ ከቆያችሁ ሙሉ መረጃውን አደርሳችኋለሁ። ወደ መረጃችሁ ማስተር አብነት የመጀመሪያው ዙር የቀዶ ጥገናውን በሰላም አጠናቋል። ደስ የሚል ዜና ነው። ላለፉት ቀናት በህመም ምክንያት በህክምና ላይ የሚገኘው ማስተር አብነት የመጀመሪያው ዙር የቀዶ ጥገናውን ሰርጀሪ ህክምናቸውን በስኬት ማጠናቀቁ ታውቋል። ስትጸልዩልኝ ለነበራችሁ ሁሉ ከልብ ያመሰግናለሁ በማለት ኢትዮጵያውያን ላሳዩት ደግነትና ጸሎት ትልቅ አክብሮት እንዳለው ገልጿል። እንኳን አብሮ ደስ አለን ነው ምነው። ምንም እንኳን የመጀመሪያው ዙር በሰላም ቢጠናቀቅም በቀጣይ ህክምና ሂደቶች እንደሚኖሩትና አሁን የሚውላችሁ ነው ጸሎትና ድጋፍ እንደሚያስፈልገው አሳስቧል። ወረት የሌለበት ፍቅር ከልብ አመሰግናለሁ ያለ ሲሆን እኛም ለማስተር አብነት ሙሉ ጤናው ተመልሶ ወደጋግጆቹ ለብዙዎች ለሚሊዮኖች እንደሚደርስ ተስፋ እናደርጋለን። ይህ በጣም አስደሳች ዜና ነው። ጨርሶ እንዲመረው እንመኛለን። በጣም አነጋጋሪ የሆነው የአፍሪካ ዋንጫ ነው። ከአፍሪካ ዋንጫ በኋላ የተከሰቱ ነገሮች አሉ። በሞሮኮ የ27 ዓመት ሴኔጋላዊ ወጣት ትላንትና በምሽት በቢላዋ ጥቃት መገደሉን ተሰማ። ይህ ግድያ በሞሮኮና በሴኔጋል መካከል ያለው ዲፕሎማሲያዊ ስፖርታዊ ግንኙነት ወደ ከባድ ውጥረት ውስጥ ከቶታል። እንደ ሴኔጋል መገናኛ ብዙሃን ዘገባ ጥቃቱ የተፈጸመው ሞሮኮ የአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በደጋፊዎች መካከል ከፍተኛ አለመግባባት በነቀሰበት ወቅት ነው። ወጣቱ ሼክ ዲዩፍ በካዛብላንካ ጎዳናዎች ላይ በቡድን በታጠቁ ሰዎች ተከበው በደረሰበት የስለት ጥቃት ህይወቱ አልፏል። የሞሮኮ የጸጥታ አካላት በወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር ማዋላቸውን ገልጸዋል። ሆኖም የግድያ መነሻው ስፖርታዊ ደጋፊዎች ግጭት ይሁን ወይም ዘረኝነት ወይም ሬሲዝም በሚል ላይ ጥልቅ ምርመራ እያደረጉ መሆኑን አስታውቀዋል። በሞሮኮ የሚገኘው የሴኔጋል ኤምባሲ በጉዳዩ ላይ ያለውን ስጋት ገልጿል። በሀገሪቱ የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉና በተለይ በምሽት እንቅስቃሴዎቻቸውን እንዲገድቡ አሳስቧል። ይህ ድርጊት በአህጉሪቱ በሚገኙ አፍሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። በማህበራዊ ሚዲያ መድረኮች ላይም ጀስቲስ ፎር ሼክ ዲዩፍ በሚል መሪ ቃል ወንጀለኞችን ተገቢው ቅጣት እንዲያገኙና በአፍሪካውያን ላይ የሚፈጸሙ የዘረኝነት ጥቃት እንዲቆም የሚጠይቁ ዘመቻዎችን በስፋት እየተሰራጩ ይገኛሉ። ይህ ክስተት ስፖርታዊ አንድነትን ከመፍጠር ይልቅ ግጭትና ጥላቻ መነሻ እንዳይሆን ስጋት እየፈጠረ ሲሆን ከሁሉም ሀገራት መንግስታት ሁኔታውን ለማረጋጋት ምን እርምጃ ይወስዳሉ በሚል በጉጉት እየተጠበቀ ይገኛል። እንግዲህ እንደሚታወቀው የሞሮኮና የሴኔጋል የአፍሪካ ዋንጫ በሴኔጋል አሸናፊነት የተጠናቀቀ ነው። ያው እንደምታውቁት ብዙ በኳስ ውስጥ አይተናቸው ማናቃቸው ብዙ ነገሮች ተከስተዋልና ያንን ተከትሎ ደግሞ እንግዲህ እንደ መረጃው እንደሚያሳየው ከሆነ በሞሮኮ ከተማ ውስጥ ቁጣን የቀሰቀሰ ነገር አለ ማለት ነውና እንግዲህ ለዚህ ልጅን ህይወት ማለፍ አንዱ ምክንያት ሆኗልና በጣም አሳዛኝ ክስተት ነው። ሌላኛው መረጃ ልንገራችሁ። ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደች። የሰይጣን አምልኮን በአክራሪነት ፈረጀች ይላል መረጃው። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና የዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት ወይንም ኤክስትሪሚስት በመፈረጅ በመላው ሀገሪቱ በማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታውቋል። በዳኛ ኦሌግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማንኛውንም መናፍስታዊ ስርዓቶችን በህግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቤ ህግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል በዘመናት የሚካሄድ ትግል የተገኘ የህግ ድል ብለው ተናግረዋል። የግዳው መነሻና የቤተ ክርስቲያኒቷ ሚና ይህ ሁኔታ ከመተላለፉ በፊት ላለፉት 1 ዓመታት ያክል በ2025 ማለት ነው በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው፣ መንግስት እርምጃ እንዲወስድ በይፋ አሳስበው ነበር። ዘገባው እንደሚያመለክተው ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችን ያጠቃልላል። በዘመቻው ወቅት የሚከተሉት አካላት የሰይጣን አምልኮ ጋር ተያይዞ ሲፈረጁ ቆይተዋል።
የኤልጂቢቲ ማህበራዊ አካላት ጽንስን ማስወረድ የሚደግፉ ወገኖች ልጅ ላለመውለድ ወይንም ቻይልድ ፍሪ የሚባሉ ስብሰባዎችን የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምልኮ ንቅናቄን የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ ገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸው ግለሰቦችና ቡድኖችን ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋት እንዳላቸው አስፍረዋል። በሌላ ወገን ደግሞ በዚህ ውሳኔ በጣም የተደሰቱ ማህበረሰቦችም አሉና ማህበረሰብን ከክፉ ነገር ከመጠበቅ አማኞች ኦርቶዶክስ አማኞች የሆኑ ይህን ሀሳብ የደገፉም አሉ ይላል መረጃው። ይህ ውሳኔ ያስተላለፈው ዳኛ ኦሌግ ኔፌዶቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። መረጃው እንግዲህ ይህን ያመለክታል። በዓለማችን ላይ እንግዲህ እነዚህ ትልቅ የተባሉ መረጃዎች ወጥተዋል። እንግዲህ ይሄ እንደዚህ አይነት መረጃዎች ቶሎ ቶሎ እንዳደርሳችሁ የምትፈልጉ ከሆነ አሳውቁኝ፣ ኮመንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ፣ ሼርም አድርጉት። ነገ ከነገ ወዲያም ደግሞ የተሻሻለ እያሻሻልኩኝ መረጃዎችን ይዤላችሁ እንድመጣ ኮመንት ላይ አስፍሩልኝ። አመሰግናለሁ። ቻው። ሰላም እንዴት ናችሁ? ወደ የደለጌቱ ዩቲዩብ ቻናል ተከታታዮች እንግዲህ ዛሬ ትኩስ መረጃዎችን ይዤላችሁ መጥቻለሁ። ስለ ማስተር አብነት፣ ስለ ራሽያን የሰይጣን አምልኮ መከልከል እንዲሁም ደግሞ በሞሮኮ የ27 ዓመት ሴኔጋላዊ መገደል መረጃዎችን ይዤላችኋለሁ። አብራችሁ ከቆያችሁ ሙሉ መረጃውን አደርሳችኋለሁ። ወደ መረጃችሁ። ማስተር አብነት የመጀመሪያው ዙር የቀዶ ጥገናውን በሰላም አጠናቋል። እሰይ ደስ የሚል ዜና ነው። ላለፉት ቀናት በህመም ምክንያት በሕክምና ላይ የሚገኘው ማስተር አብነት የመጀመሪያ ዙር የቀዶ ጥገናውን ሰርጀሪ ሕክምናቸውን በስኬት ማጠናቀቁ ታውቋል። ስትጸልዩልኝ ለነበራችሁ ሁሉ ከልብ ያመሰግናለሁ በማለት ኢትዮጵያውያን ላሳዩት ደግነትና ጸሎት ትልቅ አክብሮት እንዳለው ገልጿል። እንኳን አብሮ ደስ አለን ነው ምነው። ምንም እንኳን የመጀመሪያው ዙር በሰላም ቢጠናቀቅም በቀጣይ ሕክምና ሂደቶች እንደሚኖሩትና አሁን የሚውላችሁንም ጸሎትና ድጋፍ እንደሚያስፈልገው አሳስቧል። ወረት የሌለበት ፍቅር ከልብ አመሰግናለሁ ያለ ሲሆን እኛም ለማስተር አብነት ሙሉ ጤናው ተመልሶ ደጋግ እጆቹ ለብዙዎች ለሚሊዮኖች እንደሚደርስ ተስፋ እናደርጋለን። ይህ በጣም አስደሳች ዜና ነው። ጨርሶ እንዲመራው እንመኛለን። በጣም አነጋጋሪ የሆነው የአፍሪካ ዋንጫ ነው። ከአፍሪካ ዋንጫ በኋላ የተከሰቱ ነገሮች አሉ። በሞሮኮ የ27 ዓመት ሴኔጋላዊ ወጣት ትላንትና በምሽት በቢላዋ ጥቃት መገደሉን ተሰማ። ይህ ግድያ በሞሮኮና በሴኔጋል መካከል ያለውን ዲፕሎማሲያዊ ስፖርታዊ ግንኙነት ወደ ከባድ ውጥረት ውስጥ ከቶታል። እንደ ሴኔጋል መገናኛ ብዙኃን ዘገባ ጥቃቱ የተፈጸመው ሞሮኮ የአፍሪካ ዋንጫ በሴኔጋል መሸነፏን ተከትሎ በደጋፊዎች መካከል ከፍተኛ አለመግባባት በነቀሰበት ወቅት ነው። ወጣቱ ሼክ ዲዩፍ በካዛብላንካ ጎዳናዎች ላይ በቡድን በታጠቁ ሰዎች ተከቦ በደረሰበት የስለት ጥቃት ህይወቱ አልፏል። የሞሮኮ የጸጥታ አካላት በወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር ማዋላቸውን ገልጸዋል። ሆኖም የግድያ መነሻው ስፖርታዊ ደጋፊዎች ግጭት ይሁን ወይም ዘረኝነት ወይም ሬሲዝም በሚል ላይ ጥልቅ ምርመራ እያደረጉ መሆኑን አስታውቀዋል። በሞሮኮ የሚገኘው የሴኔጋል ኤምባሲ በጉዳዩ ላይ ያለውን ስጋት ገልጿል። በሀገሪቱ የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉና በተለይ በምሽት እንቅስቃሴዎቻቸውን እንዲገድቡ አሳስቧል። ይህ ድርጊት በአህጉሪቱ በሚገኙ አፍሪካውያን ዘንድ ከፍተኛ ቁጣን ቀስቅሷል። በማህበራዊ ሚዲያ መድረኮች ላይም ጀስቲስ ፎር ቼክ ዲዮፍ በሚል መሪ ቃል ወንጀለኞችን ተገቢውን ቅጣት እንዲያገኙና በአፍሪካውያን ላይ የሚፈጸሙ የዘረኝነት ጥቃት እንዲቆም የሚጠይቁ ዘመቻዎችን በስፋት እየተሰራጩ ይገኛሉ። ይህ ክስተት ስፖርታዊ አንድነትን ከመፍጠር ይልቅ ግጭትና ጥላቻ መነሻ እንዳይሆን ስጋት እየፈጠረ ሲሆን ከሁሉም ሀገራት መንግስታት ሁኔታውን ለማረጋጋት ምን እርምጃ ይወስዳሉ በሚል በጉጉት እየተጠበቀ ይገኛል። እንግዲህ እንደሚታወቀው የሞሮኮና የሴኔጋል የአፍሪካ ዋንጫ በሴኔጋል አሸናፊነት የተጠናቀቀ ነው። ያው እንደምታውቁት ብዙ በኳስ ውስጥ አይተናቸው ማናቃቸው ብዙ ነገሮች ተከስተዋልና ያንን ተከትሎ ደግሞ እንግዲህ እንደ መረጃው እንደሚያሳየው ከሆነ በሞሮኮ ከተማ ውስጥ ቁጣን የቀሰቀሰ ነገር አለ ማለት ነውና እንግዲህ ለዚህ ልጅን ህይወት ማለፍ አንዱ ምክንያት ሆኗልና በጣም አሳዛኝ ክስተት ነው።
ሌላኛው መረጃ ልንገራችሁ። ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደች። የሰይጣን አምልኮን በአክራሪነት ፈረጀች ይላል መረጃው። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮንና የዓለም አቀፍ የሰይጣን አምላኪዎች ንቅናቄን በአክራሪነት ወይንም ኤክስትሪሚስት በመፈረጅ በመላው ሀገሪቱ በማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታውቋል። በዳኛ ኦሌግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማንኛውንም መናፍስታዊ ስርዓቶችን በሕግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቤ ሕግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል በዘመናት የሚካሄድ ትግል የተገኘ የሕግ ድል ብለው ተናግረዋል። የእግዳው መነሻና የቤተ ክርስቲያኒቷ ሚና ይህ ሁኔታ ከመተላለፉ በፊት ላለፉት 1 ዓመታት ያክል በ2025 ማለት ነው በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው፣ መንግስት እርምጃ እንዲወስድ በይፋ አሳስበው ነበር። ዘገባው እንደሚያመለክተው ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችን ያጠቃልላል። በዘመቻው ወቅት በሚከተሉት አካላት የሰይጣን አምልኮ ጋር ተያይዞ ሲፈረጁ ቆይተዋል። የኤልጂቢቲ ማህበራዊ አካላት፣ ጽንስን ማስወረድ የሚደግፉ ወገኖች፣ ልጅ ላለመውለድ ወይንም ቻይልድ ፍሪ የሚባሉ ስብሰባዎችን የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምልኮ ንቅናቄን የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸው ግለሰቦችና ቡድኖችን ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋት እንዳላቸው አስፍረዋል። በሌላ ወገን ደግሞ በዚህ ውሳኔ በጣም የተደሰቱ ማህበረሰቦችም አሉና ማህበረሰብን ከክፉ ነገር ከመጠበቅ አማኞች ኦርቶዶክስ አማኞች የሆኑ ይህን ሀሳብ የደገፉም አሉ ይላል መረጃው። ይህ ውሳኔ ያስተላለፈው ዳኛ ኦሌግ ኔፌዶቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። መረጃው እንግዲህ ይህን ያመለክታል። በዓለማችን ላይ እንግዲህ እነዚህ ትልቅ የተባሉ መረጃዎች ወጥተዋል። እንግዲህ ይሄ እንደዚህ አይነት መረጃዎች ቶሎ ቶሎ እንዳደርሳችሁ የምትፈልጉ ከሆነ አሳውቁኝ፣ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ፣ ሼርም አድርጉት። ነገ ከነገ ወዲያም ደግሞ የተሻሻለ እያሻሻልኩኝ መረጃዎችን ይዤላችሁ እንድመጣ ኮሜንት ላይ አስፍሩልኝ። አመሰግናለሁ። ቻው።